ሰላም ሰላም፣ እንደምን አደራችሁ? ሁላችሁም ላይ ያላችሁ መስቀል ጫጫታ ያለበት ቦታ የሆነ ሰው ሚዩት ቢያደርግ ደስ ይለኛል። ማባረፍ ማን ጋር እንደሆነ በጣም ድምፅ አለ። በእርግጥ እኔ ጋርም ልጆች አጠገቤ ናቸው። ይቅርታ። አንድ እህታችን ገብተሽ ምን አድርጎ ነው ምናምን ላልሽው፣ ፕሊስ እህቶች 90 ምናምን ሰው ይታየኛል። ታፕታፕ እያደረግን ከስር ሆነን ሀሳቡን እንስማና ከዛ ነው ሀሳብ ለመስጠት የምንገባው። ከዛ ውጭ ደግሞ አንድ እህታችን ቅድም የገለጸችው አለ። ሰውየው እንኳን ይሄን ወንጀል እንኳን ልለው አልችልም፣ ግን ድርጊቱን የፈጸመው ሰውዬ እንኳንስ የሞት ወይስ የስራ ቀርቶ እኔ እስር ቤትን እንዲያው ራሱ ከማይፈቅዱት መሀል ነኝ። ምክንያቱም ያደረገው የመንግስትን ስራ ነው እሱ የሰራው። ገብቶሻል? ሶሪ ልጆቼ፣ ቆይ አንዴ። ችግር የለውም። እና የመንግስትን ስራ ነው ያቀለለው እሱ። እውነት ለመናገር እኛ ችግራችን ምንድን ነው? እውነትን ለመቀበል ሁሌ ይጠጥርብናል። ሁላችንም ነው፣ ራሴንም ወክዬ ስናገር እውነተኛን ነገር ለመቀበል ጠጠር እናደርገዋለን። እና ሰውየው የሰራው ትክክለኛ ስራ ነው። እንደ ሴት እንደ እናት ብዙ ጊዜ እናት ለልጇ ስትል የማታደርገው የለም ሲባል ነው የምንሰማው። አሁን ግን ጀግናው አባት፣ በእውነት እኔ ጀግና አባት ነው የምለው። ዜናውን በሰማው ሰዓት ብራቮ ነው ያልኩት። እዚህ ጋር ልጁ ይሄን ውሳኔ ባይወስን ኖሮ ልጁ የእሱን ያህል ነው የሞተችው። ምናልባት ብልቱ መቆረጡ ለሱ ለዛ ሰው እንደ ሞት ሊሆን ይችላል። ግን ልጁ ደግሞ ይሄ ድርጊት ተፈጽሞባት ቢሆን እንደ ሞት ነው የሚቆጠረው። መንግስት ጋር መካሰስ ይጀምራሉ። ከዛ መንግስት መልስ አይሰጥም። እንኳን ስለተደፈረች ቀርቶ ለሞተ ለፈሰሰ ደም እንኳን መንግስት መልስ እየሰጠ አይደለም። እና የመንግስትን ስራን የሰራው የጀግና ስራን የሰራው በእውነት ላይክ አፕሪሼት እናደርገው የሚገባ ሰው ለብዙ አባቶች አይን ይገልጣል ብዬ የማስበው ነው። ገብቶሻል? ህይወት አንድ ነው፣ ወይ ህይወት ወይ ሞት ነው። እና ልጁን ለማትረፍ ሞትን መረጠ። አለቀ። እንዴት ነው? ማንም ሰው የራሱ ነገር ሞት ስለማይፈልግ ልጁ ከምትሞት ብሎ ነው የተጋፈጠው። እና ጀግና አባት ከሚሉት መሀል ነው። በጣም ነው የማደንቀው በእውነት በጣም በጣም በጣም። ብዙ ወንዶች ሲገቡ ሲወጡ እየሰማው ነበረ። ለምን አደረገ እንዴት አደረገ? ሚንስ መደፈርን የምታበረታቱ ናችሁ እናንተ። እህቴ ብትሆን ብለህ ሲያስብ ሆን ማታውቃት ሀበሻ ስለሆነ ሳይሆን እህቴ ብቻ ብለህ የራስህ ስጋ እንደሆነ አስበህ ስትናገር ህመሙ ይገባሃል። እና እኔ እንደ ሴት ወይ ደግሞ እንደ ወንድ ልጅ እንደ እናት ስላሰብኩት ይሆናል ብራቮ እንድል ያደረገኝ። ሁላችሁም እኔ እያላችሁ ጉዳዩን አስቡት እና ወይ ምን አይነት ጨካኝ ነው ከሚለው ይልቅ ጀግና አባት ወይ ደግሞ ይሄን ዓመት ተፈረደበት ሲባል ድምፅ ልንሆነው የሚገባ አባት እንደሆነ ነው የሚሰማኝ ነው። የግል አስተያየት ነው። እንግዲህ በትክክል እህቴ ትክክል ነሽ። አሁን ገብቶሻል ሲስቱ። እንደዚህ አይነት ድርጊት የሰራው የጎረቤት ነው ወይ የእሱም ልጆች ነው? ግን በኢየሱስ እንደዚህ አይነት ሰው እኮ መግደል ነው ያለበት እኮ፣ መታሰር ያለበት። እቹ እኮ የመንግስት ቤት ታስሮ እንጀራ ነው የሚበላ አፋር። አዎ፣ ስለዚህ እኛ አባት መሸለም ያስፈልጋችኋል። እኛ አባት መሸለም ያስፈልጋችኋል። ክብር ያስፈልጋችኋል። ሁላችሁም 96 ሴቶች ያላችሁ ክብር ለአባታችን። በእውነት ነው የምላችሁ። ሞልዬ ባሪዬ አንድ ሰው ቦልክ ያለው አንድ ሰው ቦልክ ያለው ችግር የለውም። እንኳን ቦለክሽ ችግር የለውም። ቦልኪ የማይሆን ነገር የሚናገሩት ቦልክ መቦለክ። ጋይሶች መቦለካቸው መፍትሄ አይሆንም። እዚህ ጋር መሸነፍን ነው የሚያሳየው። መናገር የፈለገውን ይናገር። አይምሯቸውን ነው የሚያሳየው። እህቶቻችን 95 ሰዎች ያላችሁ ሚዲያ በጣም አቅም ያለው ነገር ስለሆነ አሁን ደግሞ እየተወያያችሁ ያላችሁት ርዕስ ከባድና አሁን ወቅታዊ ስለሆነ ብዙ ሰው ጋር እንዲደርስ ታፕታፕ ኮፒሊንግ እያደረጋችሁ መወያየት እንችላለን። አንድ እህታችን ደግሞ እኔ የተለየ ሀሳብ አለኝ እያለች ነው። መሳብ ምቺ ከሆነ ቦታ ካለች ሳቢያት ሀሳብ ያልሰጣችሁ ሀሳብ እየሰጣችሁ እንወያይበት። ብዙ ወንድሞች ይኖራሉ ምናልባት እንደኛ እንደ ሴቶቹ ደግሞ ጉዳዩን ልክ ነው የሚሉ እየገባችሁ ሀሳብ ሼር እንደራረግ። በዚህ ጉዳይ ምን ትላላችሁ በሚለው አንድ አባታችን ልጁ ስትደፈር እጅ ከፍንጅ አግኝቶ የደፋሪውን ብልት ቆረጠ። ያ ነው ምስሉ እያሳየ ያለው። ሀሳቡን ላላወቃችሁ ይሄን አባት ምንም በለው ነው። ይሄን አባት እኔ ጀግና ብለነዋል። መንግስት ምን ይለዋል የሚለው ከጊዜው ጋር የምናየው ነው።
ከዛ ውጭ ግን መንግስት እንኳን ለዚህ ሰው እኔ ይሄን አባት ወይ ደግሞ ብልት የቆረጠውን አባት ይሄን ያህል ወሰንኩ ብሎ ዜና ላይ ስናይ ኖ ማለት እንዳለብን የሴቶች ድምፅ አቅም ኖሮት መውጣት እንዳለበት ነው የኔ ሀሳብ። ይሄንን ነው የምለው። እንግዲህ ሌሎቻችሁ ምን ትላላችሁ የሚለውን እንቀጥላለን። እጃችን ስራውን እየሰራ ታባብ እያደረግን ሌሎች ጋር እንዲደርስ እንወያይ እላለሁ። እንግዲህ ወሬ ካበዛው ይቅርታ፣ እንቀጥላለን። ትክክል ነሽ። ይሄ ትክክላዊ ነገር ነው። ትክክላዊ እርምጃ ነው። እስቲ ሀሳብ ያላችሁ ሀሳብ መስጠት የምትችሉ ገዙ ላይ እንዴት ዋልክ? ገዙ እንግዲህ ገዙ ያው እንትን እያለ አይደለም። ኧረ ቆይ የተቆረጠው አልሞተም ወይ የምትሉ ደግሞ የተቆረጠው አልሞተም ወይ የምትሉ ማለት ነው። የተቆረጠው ኦልሬዲ ሞቷል። ሞቶም ሊሞትም ይችላል። ቆራጩ ነው። አሁን እኮ አባትዮ ነው የተደፈረበት ልጁን የተደፈረበት አባት ነው እቃውን ቆርጦ የያዘው ሰውየው ነው። እንደዚህ እያንገላቱት ያላችሁ ማለት ነው። ይሄንን ማንገላሃትም እንግልትም መድረስ የለበትም። እኚህ ሰውዬ ጀግና ናቸው። የሴት ትክክለኛ በቃ የኤቨንን ደም የመለሱ እኚህ ሰውዬ ናቸው። እሳቸው መንገላታትም ማንኛውን ነገር መደረግ የለባቸውም። እኛ አባት ማለት ነው ጀግና ናቸው። የሴትን እንባ ያበሱ ጀግና አባት፣ በቃ ትክክለኛ ውሳኔ የወሰኑ አባት ናቸው። ኢትዮጵያ ላይ በነገራችን ላይ እንደዚህ አይነት እርምጃ የሚወስድ ጀግና አቋም ቢኖር አንዲትም ሴት አንዲትም ሕፃናት ተደፍራ አትሞትም አታለቅስም ነበር ማለት ነው። እንደዚህ አይነት ውሳኔ ቢኖር ማለት ነው። እንደዚህ አይነት ውሳኔ ስለሌለ ነው ኢትዮጵያ ላይ ብዙ ጊዜ አሲድ ይደፋል። ለመጀመሪያ ጊዜ እኔ በህይወቴ ሳቃት እንኳን እንትና ከሚላት ነበረች አሲድ ተደፋባት ተብሎ ብዙ ጊዜ የሚወራባት ማለት ነው። እና እስከ ውጭ ድረስ ሄዳ ታክማ ምን ብላ እሷ እግዚአብሔር ወዷት የውጭ ዜጋ አግብታ እየኖረች ነው። ያቺ ሴት ምንዋን ነገሩ እንትን ሳይላት ማለት ነው። ያችን ቆንጆ ሴት አበላሽቶ ማለት ነው። አንድ ሰው በዛች ነው የሴትን ጥቃት ከዛ ጀምሮ ከካሚላት አሲድ የተደፋባት ጊዜ ያንን እርምጃ ቢወሰዱ እያንዳንዷ ሴት አትጎዳም፣ እያንዳንዷ ህጻናትም አትደፈርም፣ እያንዳንዷ እናትም አታለቅስን ነበር ማለት ነው በየቤቱ። ሄሎ እሺ ወንድማችን አሰባለክ። አረ ጀግና አባት ነው። እንኳን እንደዚህ አይነት እርምጃ ቢሆኑ እኮ እንደዚህ አይነት ኢትዮጵያ ውስጥ አይከሰትም ነበር። አረ አድናብንን ሲጀመር እውነቱ እናመሰግናለን። ከአንድ ወንድ ልጅ ይሄን ቃል መስማት ደስ የሚል ነው። አሁን እህታችን እንዳለችው እኛ ልጆች ሆነን የሰማነው የካሚላት ታሪክ ያኔ እሳትን በሳት አድርገውት ቢሆን ኖሮ ወይ ደግሞ ያ ሰው መቀጣጫ ተደርጎ ቢሆን ዛሬ ላይ የምንሰማቸው ወንጀሎች አንሰማም ነበረ። ብራዘር እናደንቀሃለን። ከዛ ውጭ ደግሞ ይህንን አሁን ሰውየው የሰራውን ስራ በእውነት ነው የምላችሁ። ደፋሪ 5 እና 6 ዓመት ነው የሚቀጣው ሀገራችን ላይ እንደምታውቁት። እሱም ከተያዘ እሱም ለፍርድ ከቀረበ ነው። ከዛ ውጭ ግን እኛ አባት በእውነት ነው የምላችሁ እኛ አባት የሚዲያ ሽፋን አግኝተው አንድ አፕሪሼት የሚያደርጋቸው የመንግስት አካል ከተገኘ ወንጀል ይቀንሳል ሀገራችን ላይ ስለ እውነት። ነገር ግን መንግስት ይሄንን ሰው ለፍርድ አቅርቦ እንዲያርጌዋለሁ ብሎ ዜና ከጻፈ ሌላ ወንጀለኞች ይበዛሉ፣ ደፋሪዎች ይበዛሉ። በእውነት የሚያስተምር እኔ አላቅም። ዛሬ ስሰማ አሁን ለምሳሌ መቆረጥን የሚያክል ዜና ከባድ ዜና ነው፣ ጆሮ ስቅጥጥ የሚል ነው። እኔ ግን ደስ ነው ያለኝ ወዲያውኑ። ወንድሜ በእውነት አመሰግናለሁ። ብዙ ወንዶች ይብዙልን እንዳንተ አይነቱ። ሞትና ሞት ነው። አንተ ወይ ትሞታለህ ወይ ትኖራለህ። ሊገላት የነበረችውን ልጅ የእሷን ጽዋ እሱ ወሰደ፣ አለቀ። እኔ በዚህ ነው የተረዳሁት። ሌሎቻችሁም ሀሳብ ስጡን። ብራዘር እናመሰግናለን። መሀል ላይ ሀሳብ ትሰጠናለህ። መቆየትህ ያስፈልገናል። ምክንያቱም ወንድ ሆኖ ይህን ሀሳብ ስለምትደግፍ ማለት ነው። ሌሎቻችሁም ሀሳብ ስጡ። ታፕታፕ ኮፒ ሊንክ